ያለው ክፍል አንስተናል። ቀጥሎ ያለው ክፍል መዋጋት የሚለውን አንስተናል። እስከ ምዕራፍ 13 እስከ ምዕራፍ 14 ያለው ክፍል ተዋግቶ ስለመውረስ 31 መንግስታት ያሉት በእነዚህ ክፍሎች ስለሆኑ ምዕራፍ 6 የሚያወራው ስለመዋጋት፣ ምዕራፍ 7 የሚያወራው ስለመዋጋት፣ 8 10 እስከ 11 እስከ 12 እስከ 13 ያለው ክፍል እና እስራኤላውያን ተዋግተው እግዚአብሔር የተናገራቸው ምን እንደሚወርሱ የዛሬ ያው አንስተን ለማስታወስ ያህል ነው። ምዕራፍ 6 ደግሞ መንፈሳዊ ውጊያ ለመዋጋት ምን ያስፈልጋል ብለን አንስተን መንፈሳዊ ውጊያ ለመዋጋት በእግዚአብሔር መታመን አስፈላጊ ነው አንስተናል። ስለ እምነት አንስተናል። ምዕራፍ 6 ስለ እምነት የሚያወራ መጽሐፍ እንደሆነ ምዕራፍ 6 ስንመለከት እስራኤላውያን ኢያሪኮን የወረሷት ወይም ኢያሪኮን እስራኤላውያን የተዋጉት በእግዚአብሔር በመታመን ብቻ እንደሆነ በእምነት እንደሆነ በየቀኑ ኢያሪኮን ይዞሩ ነበረ። ሰባተኛው ሌሊት 7 ጊዜ ዞሩ በእምነት ለመዋጋት። ክርስቲያን ባለፈው ተናግረናል። ወደፊት ክርስቲያን በዚህ ምድር ስለሆነ ታኝቶ የሚኖርበት ኑሮ ነው። መንፈሳዊ ሕይወት የውጊያ ሕይወት ነው ብለናል። ክርስትና የምንዋጋበት ኑሮ ነው ይላል መጽሐፍ ቅዱሳችን ከብሉይ ኪዳን እስከ አዲስ ኪዳን። ክርስትና ሰዎች የሚዋጉበት ከጠላት ጋር ግብግብ የሚፈጥሩበት የምንዋጋው ደግሞ ከሰዎች ጋር እንዳይደለ፣ ከሥጋ ለባሾች ጋር እንዳይደለ፣ ከወንድሞቻችን ጋር እንዳይደለ፣ ከአጠገባችን ከጎናችን ከፊት ከኋላችን ካሉ ሰዎች ጋር የምንዋጋ ሕይወት ሳይሆን ከዚህ ዓለም ከጨለማ ዓለም ከሕይወት ጋር የምንዋጋበት ሕይወት እንደሆነ አንስተናል። መጽሐፋችን ለዚህ ምስክር ስለሆነ ስለዚህ እስራኤላውያን በእግዚአብሔር በመታመን ኢያሪኮን ድል እንዳሉ ኢያሪኮ በጩኸት እንደወደቀች እግዚአብሔር ኢያሪኮን አሳልፎ እንደሰጣቸው ስለዚህ መንፈሳዊ ውጊያን ለመዋጋት ለክርስቲያኖች በእግዚአብሔር መታመን አማራጭ የሌለው ነው። ክርስቲያን ውጊያ ባለበት ምድር የሚኖር ሰው እንደሆነ ክርስትና በጦር ሜዳ ያለ ሰው እንደሆነ ክርስትና ክርስቲያን እየተዋጋ የሚኖር እንጂ እየተዋጋ የሚኖር ሰው እንደሆነ አንስተን መጽሐፋችን ለዛ ምስክር ስለሆነ ለዚህ ደግሞ ኢያሱ ጥሩ መጽሐፍ። ስለዚህ ኢያሱ መጽሐፍ መንገድ የተወለዱ ወጣቶች ልክ እንደናንተ ምናልባት አንዳንድ ልክ እንደ ካሌብና እንደ ኢያሱ ያሉ ሰዎች እድሜያቸው ወደ 70 ወደ 80 ብለው እነሱ ሌሎች ግን ከዛ በላት ናቸው። ለዚህ ለወጣቱ ትውልድ የተጻፈ መጽሐፍ ነው መጽሐፍ። ወጣቱን ትውልድ ተዋጋ፣ ዮርዳኖስ ነው ተሻግረሃል። ከዚህ በኋላ ደግሞ የምትዋጋበት 30 ያክል መንግስታት ከፊት ለፊት አሉና በደንብ ታጠቅ የሚል መጽሐፍ። ምናልባት እኔና እናንተ ከዚህ በኋላ የምንዋጋው የምንኖሩ አላለ። በዚህ ክፍል ግን ለውጊያ ለመንፈሳዊ ውጊያ እንቅፋት የሆነ አንድ ነገር ይጠቅማል። እስራኤላውያን ምንድን ነው? እግዚአብሔር ምዕራፍ 1 ላይ ለኢያሱ መዓት ነገር ብሎታል። ከአንተ ጋር ሆናለሁ፣ ከሙሴ ጋር እንደሆን እረዳሃለሁ፣ አግዛለሁ፣ በርታ፣ የረገጥክበትን ስፍራ ሁሉ አሳልፌ እሰጥሃለሁ፣ የሚቋቋምህ አንድም ነገር አይኖርም ብሎ ይሄ ተስፋ ያለው ሰውዬ ምዕራፍ 7 ላይ ወዮ እግዚአብሔር ሆይ ለምን እንደዚህ አደረገ? ይሄ ፈተና ለምን መጣ? ችግር ገጠመን። እስራኤል ተዋረደ። እስራኤል እኮ በጠላቱ ፊት መቆም አቃተው፣ ሸሸ። ያን ብቻ ሰው እስራኤላውያን እኮ ሞቱ። አይታችሁ እግዚአብሔር እኔ ከአንተ ጋር ያለ ሰውዬ እኔ ከአንተ ጋር አትፍራ ያለ ሰውዬ ምዕራፍ 7 ነገሮችን ይገለብጣል። ተቃራኒ ነገር ይሆናል። ለመንፈሳዊ ውጊያ እንቅፋት የሚሆኑ ነገሮች ምንድን ናቸው? ባለን ሰዓት አጠራርግ ያገር መለራጅ ክፍል ለመንፈሳዊ ውጊያ እንቅፋት የሚሆኑ ነገሮች አሉ። መንፈሳዊ ውጊያ የሚከለክሉ ነገሮች አሉ። ሰዎች መንፈሳዊ ውጊያ እንዳይዋጉ፣ ሰዎች በጠላቶቻቸው ፊት መቆም እንዳይችሉ፣ ሰዎች በእግዚአብሔር ፊት መቆም እንዳይችሉ የሚከላከሉ ነገሮች አሉ። የሚከላከሉ ኢያሱን የሚከለክል ነገር ነው። እኔ ከአንተ ጋር የተባለውን ሰውዬ የሚከለክል ካህናቶች በእግዚአብሔር ፊት እንዳይቆሙ የሚከለክል ሕዝቡን በእግዚአብሔር ፊት እንዳይቆም የሚከለክል ነገር አለ። እንቅፋት የሚሆን ነገር አለ። እንደ ክርስቲያኖች እነዚህን እንቅፋቶች በሚገባ ለይተው ማወቅ አለባቸው። ምዕራፍ 7 እንቅፋቶቹ ምን እንደሆኑ ያሳየናል። ካለን ጊዜ አንጻር የመጀመሪያው ስንመለከት እነዚህ ሰዎች ምዕራፍ 6 ላይ ትልቅ ድል እንቅፋት ምንድን ነው ካለ የመጀመሪያው ካነሳ ለመንፈሳዊ ጉዞ እንቅፋት የሚሆን ነገር ምንድን ነው ካለ መንፈሳዊ
የሚያስሄድ እንቅፋት የሚያደርጉ መንፈሳዊ ጉዞአችን የሚያጥሩ ወደፊት እንዳንሄድ የድል ሰዎች እንዳንሆን የሚከላከሉ ነገሮች ምንድን ናቸው ብለን ካነሳን የመጀመሪያው ከታላቅ ስኬትና ድል በኋላ የእግዚአብሔር መለኮታዊ ምሪት መዘንጋት። ከታላቅ ስኬት በኋላ ከታላቅ ድል በኋላ ከታላቅ መከናወን በኋላ የእግዚአብሔርን አመራር መርሳት፣ የእግዚአብሔርን ምሪት፣ የእግዚአብሔርን ፈቃድ መርሳት። ምዕራፍ 7 የሚያሳየን ያው ኢያሱ ምዕራፍ 2 ላይ ምዕራፍ 4 ላይ ምዕራፍ 5 ላይ እግዚአብሔር ተናግሮታል። እግዚአብሔር እያንዳንዱ እርምጃ ይናገረው ነበር። በዚህ ግብር ግን ኢያሱ እንደ በፊቱ ልማድ ሰላዮችን ላከ። እስቲ ጋይን አይታችሁ ኑ። ጋይ እንዴት ነው ጥንካሬዋ ያለው አቅሟ ምን ትመስላለች? እንደ ኢያሪኮ ትልቅ ከተማ ነው ህዝቡ ብዙ የሚኖረው ወይስ ጥቂት ነው? እስቲ ሂዱና ሰልላችሁ ኑ አላቸው። ሰላዮችም ሰልለው መጡ። ጋይ ብዙ አይደለችም ህዝቧ። ሌሎች መጽሐፎች 12,000 ያክል ህዝብ ነው ብላ 12,000 ያክል ህዝብ ነው። ስለዚህ ለዚህ ብዙ ህዝብ መንፋት የለበትም፣ ብዙዎች መድከም የለባቸው፣ ብዙ መጓዝ የለበትም። 2,000 እና 3,000 ህዝብ በቂ ነው ተባለ። ኢያሱ ተከራከረ። እሺ ይሁን ብሎ ላካቸው። ኢያሱ እዚህ ጋር ማድረግ የነበረበት እግዚአብሔርን መጠየቅ ነበር። ለምሳሌ ምዕራፍ 4 1 እና 2 ነው። 4 1 እና 2 እግዚአብሔር ኢያሱን ተናግሮት ነበር። እንደዚህ ብሎታል። 1 እና 2 እንደዚህ ነው ብለው እንዲህም ሆነ ሕዝቡ ሁሉ ዮርዳኖስን ፈጽሞ በተሻገሩ ጊዜ እግዚአብሔር ኢያሱን ከሕዝቡ እያንዳንዱ ነገር እንዲመርጥ 12 ሰዎችን እንዲመርጥ ተናግሮታል። ምዕራፍ 12 ሰዎች ምልክት እንዲታረግ ብሎ ተናግሮታል። ምዕራፍ 5 ነው። ምዕራፍ 2 ቁጥር 2 ስትመለከቱ እንደዚህ ይላል። በዚያን ጊዜም እግዚአብሔር ኢያሱን የባልጩት መቁረጫ ሰጥተህ የእስራኤልን ልጆች ሁለተኛ ጊዜ ግረጣቸው ብሎ ተናግሮታል። ምዕራፍ 6 ነው። ምዕራፍ 6 2 ስትመለከቱ እግዚአብሔርም ኢያሱን አለው፣ ተመልከት ኢያሪኮንና ንጉሷን ድንኳን ንጹዋን ጽኑዓንን ኃያላንን በእጅ አሳልፌ ሰጥቻለሁ። ስለዚህ እግዚአብሔር ኢያሱን አለማምዶታል። መመሪያ እየሰጠው ነው። ምዕራፍ 1 ላይ እያንዳንዱ ምዕራፍ ላይ እግዚአብሔር በደረሰበት ደረጃ ሁሉ ኢያሱን ይናገረው ነው። ድምፁን ያሰማለት ነበር። መንገዱን ያሳይ ነበር። አሰራሩን ያሳየው ነበር። ስለዚህ ምዕራፍ 6 ላይ ትልቅ ድምፅ ነው። ትልቅ ኢያሪኮ ትልቅ ከተማ፣ ታዋቂ ከተማ፣ ከ31 መንግስታት ኃያል መንግስት ከሚባሉ አንዱ መንግስት ነው። እነዚህ በቀላሉ በእጃችን ከወደቁ፣ እነዚህን እግዚአብሔር በእጃችን ከጣለልን ሌላ ምን ያስፈልጋል? የሚል ነገር ሳያስብ አይቀርም። አይዛቸው ሁል ጊዜ ይሄ ከድል በኋላ ከስኬት በኋላ ከመከናወን በኋላ የሆነ ከፍታ ላይ ከወጣም በኋላ እግዚአብሔርን መርሳት አላስፈላጊ እንደሆነ እግዚአብሔርን በየትኛው እርምጃችን ማሰብ ለዚህ ለእግዚአብሔር ሁል ጊዜ ያንን የተጓዝኩት በእግዚአብሔር ስለሆነ ወደዛም ሲሄድ የመረን እግዚአብሔር ስለሆነ እዚህ ሲሄድ እግዚአብሔር ስለሆነ እዚህ በደረስኩበትም እግዚአብሔር ማነጋገር አለብኝ ብሎ መጣ ጀመረ። ከዚህ ከምዕራፍ ቀጥሎ እግዚአብሔር መጣየቅ ነው ጀመረ። ሰው ወደዛ ሊወጣን ብሎ መጣየቅ አው ተረከ ወደዛ ሊወጣን ከስኬት በኋላ እዚህ ቦታ ኢያሱ ይሄን ነገር ቢያደርገው እግዚአብሔር ይናገረው ነው። በመካከላችሁ ችግር አለ ብሎ ይናገረው ነው። የሆነ ነገር አለ፣ የተደበቀ ምስጢር አለ፣ በሕዝብ መካከል የተፈጸመ አንድ ነገር አለ ብሎ ይናገረው ነው። ይሄን ለማጣራት እንደዚህ ብሎ ለማድረግ ኢያሱ ጊዜ አልነበረም። ስለዚህ ላካቸው። ሰዎቹ ሄዱ። 3,000 ያክል ሰዎች ሄደው እንደ ኢያሪኮ መገለባበጥ እያለ ኢያሪኮ ማጥፋት ሳይሆን እስራኤላውያን ወደ ኋላ ተመልሰው መሸሽ ጀመሩ። ያን ብቻ ሰው እየሸሹ እንደውም አልፎ 36 ሰዎች ሞቱ። ስለዚህ የእስራኤል ልብ ቀለጠ። መጽሐፍ ቅዱስ ልባቸው እንደ ውሃ ፈሰሰ። ልባቸው ቀለጠ፣ ተናገጡ፣ ፈሩ። ምንድን ነው ምስጢሩ? ምን ሆነ? እንዴት? ለምንድን ነው ይሄ የገጠመን? ምንድን ነው መጽሐፍ ለአሕዛቦች የተነገረው ነገር በእነዚህ ሰዎች ላይ ተፈጽሞ ሲፈጸም እንመለከታለን። ለምሳሌ ምዕራፍ 6 ነው ቅድም ያነበብኩት ምዕራፍ 7 ቁጥር 5 መጨረሻ ላይ ስታዩ የሕዝቡም ልብ ቀለጠ እንደ ውሃ ሆነ በፊት ግን ይሄ ነገር የሆነ ነበረው። እነማን ጋር? አሕዛብ ዘንድ
ለምሳሌ እንደዚህ ብላለች ረዓብ በምዕራፍ 2 ላይ ረዓብ እንደዚህ ብላለች። ምዕራፍ 2 ወደ ኋላ ተመለስ። መጽሐፍ ቅዱስ ስለተነሳ ይሄ መጽሐፍ የተነሳ ስለሆነ እነዚህም ሳይተኙ ሴቲቱ ወደ እነርሱ ወደ ሰገነቱ ወጣች። ሰዎቹንም እንዲህ አለቻቸው፣ እግዚአብሔር ምድሪቱን ሰጣቸው። እንደ ሰጣችሁ እናንተ መፍራት በላያችን እንደወደቀ በምድሪቱም የሚኖሩ ከፊታችሁ እንደቀለጡ አይታችሁ ከፊታችሁ እንደቀለጡ ካለበላውን ቁጥር 11 ነው። ይህንንም ነገር ሰምተን ልባችን ቀለጠ። ነፍስም አልቀረም። እነማን? አሕዛቦች እስራኤላውያን ዮርዳኖስን ተሻገሩ። እስራኤላውያን እንደዚህ ያሉ ሲመከራ በሩቅ ያሉ ሰዎች ቀልጠው ልባቸው ፈሶ ነበር። አሁንም ምዕራፍ 5 ተመልከቱ። ምዕራፍ 5 ቁጥር 1 ላይ እንደዚህ ይላል፣ እንዲህም ሆነ በዮርዳኖስ ማዶ በምዕራብ በኩል የነበሩት አሞራውያን ነገሥታት ሁሉ በባሕሩ አጠገብ የነበሩ የካናናውያን ነገሥታት ሁሉ እግዚአብሔር ከእስራኤል ልጆች ፊት ዮርዳኖስን እንዳሻገራቸው እንዳደረቀ በሰሙ ጊዜ ልባቸው ቀለጠ። አስቡ፣ ትላንት ይቀልጥ የነበረው የአሕዛብ ልብ ሩቅ ያሉ ነገሥታቶች፣ በዚህ ያሉ ነገሥታት፣ በዚያ በኩል ያሉ ነገሥታት ልባቸውን ይቀልጥ ነበር። በቃ አልቆልናል፣ ከዚህ በኋላ የኛ ነገር የለም ያሉ ሰዎች ነገር ደግሞ ተመለሰ ወደ እስራኤላውያን። ልባቸው ቀለጠ፣ ልባቸው እንደ ውሃ ፈሰሰ። እስራኤላውያን ጨለሙ። ወገኖች ይሄ ምናልባት እግዚአብሔር የተለያየ ነገር ሊያደርግልን ይችላል። በስኬት ጎዳና እንድንመላለስ ሊሆን ይችላል። በስኬት ጎዳና እየዘለልን ልናልፍ እንችላለን። ግን ወደዛ ወደ ራስ ደረጃ ቆም ብሎ ማሰብ አስፈላጊ ነው። የእግዚአብሔር ምሕረት እግዚአብሔር ምን ይላል? ትላንትና ትላንት እግዚአብሔር ዛሬ ደግሞ ያንን እግዚአብሔር መጠየቅ በጣም አስፈላጊ እንደሆነ ኢያሱ መንፈሳዊ ልምምዱን እንደተዋ ያሳያል መጽሐፉ። ኢያሱን እንደዘነጋ የእግዚአብሔር አመራር እንደተዋ በቀኝዛን ድል ካረግን እነዚህን ማምጣት ለኛ ቀላል ነው ወደሚለው ወደ ትዕቢት ውስጥ የገባም ይመስላል። ውጤቱ ግን ዓላማ እስራኤላውያን ሸሹ፣ ጥለው ራሳቸውን ለማምለክ አመለጡ። ሌሎቹ ንጹሐን 36 ሰዎች ሞቱ፣ ደም ፈሰሰ። ስለዚህ ለመንፈሳዊ ውጊያ እንቅፋት ከሚሆኑ ነገሮች አንዱ ከስኬት በኋላ ከታላቅ ድል በኋላ የእግዚአብሔርን መለኮታዊ አመራር መርሳት፣ የእግዚአብሔር መለኮታዊ ፈቃዱን አለመጠየቅ አንዱ ምክንያት። መንፈሳዊ ውጊያ የሚዋጋ ሰው የሁል ጊዜ እግዚአብሔር ማነጋገር መቻል አለ። የእግዚአብሔር ፈቃድ መጠየቅ መቻል አለ። ሁለተኛ ካለ ጊዜ አንጻር ሁለተኛ በዚህ ክፍል አጠንክሮ መጽሐፉ ደጋግሞ በራሱ ያነሳት ነገሮች ቃል ኪዳንን ማፍረስ ለመንፈሳዊ ውጊያ እንቅፋት ሆነ። እስራኤላውያን አንገትን ይደፉ፣ እስራኤላውያን ልባቸው እንደሰጠ፣ እስራኤላውያን እንዲዋረዱ ምክንያት ነው ምንድነው ካልን ቃል ኪዳንን ማፍረስ፣ ቃል ኪዳንን አለመጠበቅ፣ ስምምነትን ማፍረስ። በዚህ ክፍል ምዕራፍ 7 ቁጥር 11 እንደዚህ ነው ብሎ ቁጥር 11 ቁም እስራኤል በድለዋል፣ ያዘዟቸውን ቃል ኪዳኔን አፍርሰዋል። እግዚአብሔር ቃል ኪዳኑን ይጠብቃል። እግዚአብሔር ለቃል ኪዳኑ ስፍራ ይሰጣል። እግዚአብሔር ቃል ኪዳኑን ያከብራል። 18 ነው በዛ ምዕራፍ 18 እንደዚህ ነው የሚለው። ለምሳሌ 15 ላይ እርም የሆነው ነገር የተገኘበት ሰው የእግዚአብሔርን ቃል ኪዳን አፍርሷልና ቃል ኪዳንን ማፍረስ። በዚህ ክፍል ይሄን ምክንያት በማድረጋቸው ምክንያት የተፈጸሙ ነገሮችን እንመልከት። ቃል ኪዳንን ማፍረስ የሚያስከትሉ ነገሮች ምንድን ናቸው ካልን የመጀመሪያው ክፍል ስንመለከት ሕዝቡ እንዲረገም፣ ሕዝቡ እንዲጨነቅ ምክንያት ይሆናል። ቃል ኪዳን ሲፈርስ ምን ይመጣል? ቃል ኪዳን ሲፈርስ ምን ይከሰታል? ቃል ኪዳን ሲፈርስ የሚፈጠረው ምንድን ነው ካልን ሕዝቡ እንዲረገም ይሆናል። ሕዝቡ እንዲጨነቅ ምክንያት ይሆናል። ሕዝቡን የሚያስጨንቅ ነገር ይመጣል። እንደዚህ ነው ብሎ በዚህ ክፍል ስትመለከት ተደጋግሞ ተነሳ። ለምን አስጨነቀን? ሕዝቡ ተጨንቋል። ያ ብቻ ሰው 12 ስትመለከቱ ስለዚህ የእስራኤል ልጆች የጠላታቸው
ፊት መያዝ አይችሉም ብሎ ከላይ ያለውን ስትመለከቱ ተመሳሳይ ነገሮችን ያነሳል። ስለዚህ እርም የሆነ ነገር በመካከላቸው አለ፣ የተረገሙ ናቸው። ቃል ኪዳን ማፍረስ እርግማን ያመጣል። ሰዎች የተባረኩ የተባሉ ሰዎች ተመልሰው ሊረገሙ ይችላል። እስራኤላውያን የበረከት ሕዝብ የተባለ እግዚአብሔር የባረከው የተባለ የቃል ኪዳን የተባለ ቃል ኪዳን ማፍረስ ግን የቃል ኪዳን የተባለ ያለ መልስ ያደርጋል። የተረገሙ ናቸው፣ እርግማንን ያመጣል። ቃል ኪዳንን መጠበቅ በጣም ወሳኝ ነው። ለቃል ኪዳን ስፍራ መስጠት፣ ለቃል ኪዳን ጥንቃቄ ማድረግ ወሳኝ እንደሆነ ማየት እንችላለን። ቁጥር 18 ነው ግራፍ ለምሳሌ ለነዚህ ሰዎች እንደዚህ ተብሎላቸዋል። እርም ምንድን ነው ብትሉ፣ እርም ማለት ለእግዚአብሔር የተለየ ነገር ማለት ነው። ለእግዚአብሔር የተለየ ገንዘብ ሊሆን ይችላል፣ ወርቅ ሊሆን ይችላል፣ ቤት ሊሆን ይችላል፣ ሰው ሊሆን ይችላል፣ እንስሳ ሊሆን ይችላል። በቤታችን ይሄ የእግዚአብሔር ነው ተብሎ የተለየ ነገር እርም መጽሐፍ ደጋግሞ ያነሳል። ከነዛ ክፍሎች አንዱን እንደዚህ እንመልከት። እግዚአብሔር ኢያሪኮን አሳልፎ ይሰጠናል ብሎ ኢያሱ ቀድሞ እንደዚህ ብሎ ተናግሯል። ቁጥር 18 ነው ምዕራፍ 6 ላይ እናንተ ግን ይላል እናንተ ግን እርም ካደረጋችሁት በኋላ እርም ከሆነው ነገር ራሳችሁን ጠብቁ። በሚገባ ስም እናንተ ግን እርም ካደረጋችሁ በኋላ ያ ምዕራፍ 6 ቁጥር 18 ነው ያነበባው። እናንተ ግን እርም ካደረጋችሁ በኋላ እርም ከሆነው ነገር ራሳችሁን ጠብቁ። እርም ከሆነው አንዳች የወሰዳችሁ እንደሆነ የእስራኤልን ሰፈር የተረገማ ታደርጉታላችሁ፣ ታስጨንቁትም አላችሁ። እታቸው እርግማን ተለይ ካለያችሁ ችግር የለም። አሁን ግን ኢያሪኮ ብሩ ወርቁ ማንኛው ነገር ለእግዚአብሔር ይለያል። እርግማኔ ነው። ከተማው ግን በእሳት ይቃጠል። በምድሪቱ ወርቅ ብር የትኛው ነገር ናስብለው አንድ ሰው እንዳይነካ እርም ተደርጓል። እንደ አጋጣሚ የነካ ሰው ቢኖር ግን እስራኤል ሰፈር ሁሉ የተረገመ የሚገርም ሰፈር ሁሉ ሰው ብቻ ሰፈር ሁሉ ይረገማል። እስራኤልን ታስጨንቃለች። ቃል ኪዳንን ማፍረስ አደጋን ያስከትላል። እርግማንን ወደ ቤት፣ ወደ ሕይወት፣ ወደ ኑሮ፣ ወደ ሀገር ያመጣል። ያ ብቻ አይደለም። ሌላውን እንደዚህ ብሏል እግዚአብሔር። እንደዚህ ነው ያላቸው ቃል ኪዳንን አፍርሰዋል ካላቸው በቁጥር 12 ስለዚህም የእስራኤል ልጆች በጠላቶቻቸው ፊት መቆም ምን አደረጉ? አይችሉም። ከዚህ በኋላ እስራኤላውያን በጠላቶቻቸው ፊት መቆም አይችሉም። ቃል ኪዳንን ማፍረስ በጠላት ፊት የመቆም ጉልበት ያሳል። ትላንት ኃያል የነበረ እስራኤል፣ ትላንት ብርቱ የነበረ እስራኤል፣ እንደ አንበሳ ይፈራ የነበረ እስራኤል፣ ሰው ሁሉ ገና ሩቅ እያለ ይፈራ የነበረ እስራኤል አሁን ፈሪ ሆነው ቀረ። የሚሸሽ ሆነው ቀረ። ነገሩን ግራ ገባ። እግዚአብሔር ማለት ከዚህ በኋላ በጠላቶቻቸው ፊት መቆም አይችሉም። ያስከተለው ሲባል ቃል ኪዳንን ማፍረሳቸው በጠላቶቻቸው ፊት እንዳይቆሙ ከለከላቸው። አቅም አሳጣቸው፣ ጉልበት አሳጣቸው። በጠላቶቻቸው ፊት መቆም ሳይሆን የሚሸሹ ሆነው ቀሩ። የሚሸሹ ሆነው ቀሩ። ፈሪዎች ሆነው ቀሩ። የሚደነግጡ ሰዎች ሆነው ቀሩ። እግዚአብሔርን ከዚህ በኋላ በጠላቶቻቸው ፊት መቆም አትችሉም። ቁጥር 13 ላይ የሀሳብ ተደግሞ ታያላችሁ። ኢያሱ ተነስ፣ ሕዝቡን ቀድስ፣ እንዲህ በላቸው እስራኤል እርም የሆነ ነገር በመካከል አለ። እርም የሆነው ነገር ከመካከላችሁ እስኪታጠፉ ድረስ በጠላቶቻችሁ ፊት መቆም አትችሉም በላቸው። እግዚአብሔር እንደዚህ ብሏል ነው እግዚአብሔር እንደዚህ ብሎ ተናግሯል ብለን ነገራቸው። ቃል ኪዳንን ማፍረስ ከእግዚአብሔር ጋር የገቡትን ቃል ኪዳን እንጠብቃለን። ይሄ የእግዚአብሔር ነው። ዘሌዋውያንም ይሁ ስለዚህ እርም ስለሆነ ነገር ዘሌዋውያን ምዕራፍ 27 እንደዚህ ይላል። ዘሌዋውያን ምዕራፍ 27 ቁጥር 8 እንደዚህ ይላል። ለእግዚአብሔርም የተለየ እርም የሆነ ነገር ሁሉ ይላል። ለእግዚአብሔርም የተለየ እርም የሆነ ነገር ሁሉ ሰው
ቢሆን እንስሳ ቢሆን የርስት ድርሻ ቢሆን አይሸጥም። ለእግዚአብሔር ተለያለ አይበይም። ይህም የሆነ ነገር ሁሉ ለእግዚአብሔር ቅድስተ ቅዱሳን ነው። ይህንን አፈረሱ። ከእግዚአብሔር በይን አደጋ ቃል ኪዳን ያከብራል። በሌላ በኩል አሕዛብንም ያጠፋ የራሱን ሕዝብ ያጠፋ እንዳንዛዛ ኃጢአት ነው በእግዚአብሔር ፊት። እግዚአብሔር አሕዛቦችን እነዚህ ካናናውያን 31 መንግሥታትን እያጠፋ ያለው እግዚአብሔር የሰጣቸውን የንስሐ ጊዜ ስላልተጠቀሙ፣ ወደ እግዚአብሔር ስላልተመለሱ፣ በእግዚአብሔር ፊት ስላልሆኑ፣ ጣዖትን ስላመለኩ ወደ እግዚአብሔር እንዲመለሱ እግዚአብሔር ጊዜ ሰጣቸው። አንመለስ ነው እግዚአብሔር ማጥፋት ጀምሮ ነበር። ይህንን ዓላማ እየፈጸመ እያለ በእስራኤል መካከል ደግሞ አንድ ነገር ብቅ አለ። እግዚአብሔር ስራ እየሰራ እያለ ሕዝቡን ወደ ቃል ኪዳን ምድር እያስጓዛ እያለ ሌላ ያልተጠበቀ ነገር ተፈጠረ። እግዚአብሔር እንደዚህ እየመታለው ጥረት ወደ ራሱ የሚመለስ ነገር መጣ። በጠላቶቻችሁ ፊት መቆም አትችሉም። በሌላ በኩል ለጠላትህ ጀርባ ትሰጣለህ ማለት ትሸሻለህ። አቅም አይኖርህም። ጠላትህ ይመታሃል። ጠላቶቻችን በእኛ ፊት ይሽሩ ወይስ እኛ ከጠላታችን እንሽ? አጠገባችሁ ያለው ሰው ቃል ኪዳን አታፍርስ በሉት። ዳግማችሁ በሉ እንደዚህ የምናደርገው ጠላቶቻችን እኛን አሳድን። ጠላት እንደና አሳድን። ጠላት በአንድ ፊት መቆም አይችልም። ጠላት እየተሸረ ወደ ከመጠቅ ቃል ኪዳን ጠብቆ መኖር ከእግዚአብሔር ጋር ለገባን ቃል ኪዳን ጥንቃቄ ማለት አዳቸው ኢያሱን ሳይቀር ሄደው ሁላቸው ተደፉ። ወይኔ እግዚአብሔር ሆይ ምንድን ነው የተፈጠረ ነገር? ምንድን ነው ይሄ ነገር? ለምን ሆነ? እኛ ፈሪዎች ትናንትና እንዲህ ያልከን ሰዎች እንዲህ ሆን ለምን? ከጊዜያችን አንጻር ቃል ኪዳንን ካፈረስን ምን ይሆናል የሚለው ካነሰና ወደ ሌላው ግን እግዚአብሔር እንደዚህ ነው ያላቸው። እግዚአብሔር ራሱ እንደዚህ ይላል። ቁጥር 12 መጨረሻ ስትመለከቱ የሚሆነው ነገር ከመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም። እኔ በጠላት ፊት መቆም ብቻ ትችሉ ብቻ አይደለም፣ የተረገማችሁ ትሆናላችሁ ብቻ አይደለም፣ ትጨነቃላችሁ ብቻ አይደለም፣ እኔ ከእናንተ ጋር አልሆንም። አስቡ ምን የእግዚአብሔር ወገኖች እንዳንሳት የእግዚአብሔርን ባህሪ በሚገባ እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር የሚባርክ ነው። እግዚአብሔር ሁለቱም ነው። እንዳንሳሳ ሳይ ሁለቱም በኩል እንደሚቆም የእግዚአብሔር ባህሪ ይነሳል። ከዚህ በኋላ ከእናንተ ጋር አልሆንም። ትናንትና ቆይ ከእናንተ ጋር ብላለሁ። ከእናንተ ጋር አትፍሩ፣ አይዟችሁ፣ እኔ እረዳችኋለሁ እላለሁ። ከማን ጋር ነው? ከእናንተ ጋር ነኝ፣ እኔ እረዳችኋለሁ፣ አብሬ እሆናለሁ። ዮርዳኖስ ከእናንተ ጋር አብሬ እሻገራለሁ፣ አብሬያችሁ እወጣለሁ። ገና ሲያስፈልግ እኮ ገና በቀን እኮ ማታ እኮ በዳመና አንድ ማታ በእሳት ቀን በዳመና አብሯቸው ነበር። እግዚአብሔር በመካከላቸው ነበር። ታቦቱ በመካከላቸው ነበር። የእግዚአብሔር ሕልውና በመካከላቸው ነበር። ከዚህ በኋላ ግን ከእናንተ ጋር አልሆንም። እግዚአብሔር ከእኛ ጋር የማሆን ምናልባት ብርሃን ሊኖረን ይችላል። ችሎታ አለን እንዳንሳሳ በዚህ ክፍል ከእናንተ ጋር አልሆንም ያለ እግዚአብሔር ለእስራኤል የቃል ኪዳን ሕዝብ ያለ እግዚአብሔር ቃል ኪዳን እኔ የእናንተ ነኝ ያለ አንተ ይህን አበዛሃለሁ እጠብቅሃለሁ ያለው። ስለዚህ እግዚአብሔር ከዚህ በኋላ ከእናንተ ጋር አልሆንም። ቀላል ነገር እስራኤላውያን እግዚአብሔርን ሊያጡት፣ ሀብታቸውን ሊያጡት፣ ሕይወትን ሊያጡት፣ ዋናውን ሊያጡት አስቸጋሪ ነገር። ስለዚህ እግዚአብሔር ለኢያሱ ለጸሎቱ መልስ ሰጠ። ኢያሱ ከሽማግሌዎቹ ጋር ቀኑን ሙሉ በግንባራቸው ተደፍተው እግዚአብሔር ሆይ እስራኤል እንደዚህ ከሆነ እነዚህ ሰዎች እኮ ከሩቅ ሁሉም ተጠራርተው መጥተው እኮ ያጠፋሉ። እስራኤል ትጠፋለች። የዛ ሰዓት እኮ ስምህ ይሰደባል። ልክ እንደ ሙሴ አይነት ጸሎት ነው አለው። ስለ ስምህ የምታደርገው ምንድን ነው? ስለ ስምህ ምንድን ነው የምታደርገው? ነገሩ አልገባውም። ግራ ገብቶታል።
ምንድን ነው የምታደርገው? የሆነው ነገር ለእኔ አልገባኝም። እንደዚህ እስከሆነ ዮርዳኖስን ለምን አሻገርከን? እግዚአብሔር ተናገር አላቸው። እንደዚህ ብላል ነበር ወይ? አሁን ግን ዮርዳኖስን ለምን አሻገርከን? ከዮርዳኖስ ባዶ በወደድን ነበረ። ምን ቃል ኪዳን ገባችሁ ከአምላካችሁ ጋር? ከአገር ቤት ወደዚህ ስትመጡ፣ ከአገር ቤት እዚህ ከገባችሁ በኋላ ከአምላካችሁ ጋር ማንም በማያውቅ ሰዓት ምን አይነት ከአምላካችሁ በእግዚአብሔር ጋር ቃል ኪዳን ጋር አስቡት። ስንት ሰዎች ሊኖሩ ቃል ኪዳን ያፈረሱ አይታችኋል። ሚስትና ባል ብቻ ነው ይሄ ባል ጎረቤት ብቻ ነው የሚገቡ ሰዎች ብቻ ቃል ኪዳን ገቡ። ክርስቲያኖች ብዙ ጊዜ ቃል ኪዳን ከአምላካቸው ጋር ገብተዋል። ኢየሱስን የሕይወታችን ጌታ አድርገን በተቀበልንበት ቃል ኪዳን ገብተናል። ዓለምን ክጃለሁ። ኢየሱስ ክርስቶስ ሥጋ ለብሶ ወደዚህ ምድር እንደመጣ እንደሞተ እንደተነሳ ሥጋ እንደለበሰ ለእኔ ብሎ መከራችን ሁሉ እንደተቀበለ እኔ ጻድቅ ያደረገኝ እሱ ሕግ እንደፈጸመ አምኛለሁ። ዓለምን ክጃለሁ። ሁለተኛ የዓለም አይደለሁም። ሥራውን ክጃለሁ። ሰይጣንን ክጃለሁ። ኢየሱስን የሕይወቴ ጌታ አድርጌ ተቀብያለሁ። ከዚህ በኋላ አልክድም ብለን ቃል ኪዳን ስንገባ ብዙ ሰዎች ቃል ኪዳናቸው ያፈረሱ ሰዎች አሉ። ከአምላካቸው ጸልያሉ፣ ይጾማሉ፣ ፊቱ ላይ ይገኛሉ፣ ይቀደሳሉ፣ እግዚአብሔር ይለያሉ። ማንም ሳይማር ስለዚህ ቃል ኪዳናቸውን አፈረሱ። ቃል ኪዳናቸውን ማፍረስ እግዚአብሔር ከዚህ በኋላ ከእናንተ ጋር አልሆንም፣ አብሬያችሁ አልወጣም፣ ከእናንተ ጋር አልተባበርም። የእግዚአብሔር አብሮነት ማጣት፣ እግዚአብሔር አብሯችሁ አልሆንም ማለት። ስለዚህ ቃል ኪዳንን ማፍረስ እንቅፋት ይሆናል ለመንፈሳዊ ውጊያ። ቃል ኪዳንን የሚያፈርሰው መዋጋት አይችልም። ሰይጣን ያጠፋዋል። ያለፈው ሳምንት የዛሬ 15 ስለ ሰይጣን ውጊያ ትምህርት ተምረናል። በዚህ ቦታ ተማሪዎችን ያስተምር የመጣ አስተማሪ ተናግሯል። ቃል ኪዳንን የሚያፈርስ ሰውዬ ጠላትን መዋጋት፣ ጠላትን መግጠም አይችልም። በጠላት ፊት መቆም አይችልም። አምላኩ አብሮ ካልሆነለት፣ አምላኩ ካልረዳው መዋጋት አይችልም። ከጊዜያችን አንጻር ለመንፈሳዊ ውጊያ እንቅፋት የሚሆን ሌላው ነገር ምንድን ነው ካለ በዚህ ክፍል የታየው ይሄ የዓይን አምሮት ወይም ምኞት፣ ራስን አለመግዛት፣ ስግብግብነት ማያት ይችላል። ቁጥር 20 ጀምሮ ስለ አካን እንደዚህ ነው። አካንን መልሶ ኢያሱን በእውነት የእስራኤልን አምላክ እግዚአብሔር በድያለሁ፣ እንዲህና እንዲህም አድርጌአለሁ። በዘረፋ መካከል አንድ ያማረ የሰራሮ ካባ 200 ስቅል ብር ሚዛንም 50 ስቅል የስቅል ብሎ ሚዛን የሆነ ወርቅ አይቼ ተመኘኋቸው፣ ወሰድኋቸው። እነዚህም በድንኳኔ ውስጥ በመሬት ተሸሽገዋል። ብሩም ከሁሉ በታች ነው ይላል። ለመንፈሳዊ ውጊያ እንቅፋት የሚሆን የዓይን አምሮት፣ ምኞት፣ ስግብግብነት፣ ራስን አለመግዛት፣ ራስን አለመቆጣጠር፣ ባዩት ነገር ሁሉ መመሰል፣ ላዩት ነገር ሁሉ ራስን አሳልፎ መስጠት፣ የተለቀቀ ሕይወት ማለት ስርዓት ያልያዘ ሕይወት። በዚህ ክፍል ስንመለከት አየሁ፣ አይቼ ተመኘሁ። መመኛት እዛው ተቀጥሮ ነበር፣ ወሰድኩ ነበር። መውሰድ ብቻ አይደለም፣ ወስጄ ቤቴ ላይ አደርጋለሁ። ማያት ለምሳሌ ሰውዬ ይሄን ያደረገው ሰውዬ ድሃ አይደለም። አካል ስትመለከቱ የነጠጠ ሀብታም የነጠጠ ሀብታም። ለምሳሌ ቁጥር 24 ስትመለከቱ ይሄ ሰውዬ ምን አለው ካልን ኢያሱና እስራኤልን ሁሉ የዛሬ ልጅ አካልን ብሩን አካል ብር የነበረው ባለ ሀብት ነው። ሁለተኛ ካባ የከበረ ልብስ የውጭ ልብስ ማለት ነው። ይሄ የነበረው ሌላው ወርቅ የነበረው ባለ ሀብት ሰውዬ ነው። ወንዶችና ሴቶች ልጆች የነበሩት ይሄ ባለ ትዳር የሆነ ባለ ቤተሰብ የሆነ ሰውዬ ነው። ያ ብቻ ነው። በሬዎች የነበሩ ሰው ነው። አህዮች የነበሩ ሰው ነው። በጎች የነበሩ ሰው ምዳጅ ነው። ይሄ ሁሉ እያለው አይኖቹ አያፍሩም ማለት። ስለዚህ እርም በሆነ
ይሄ ሰውዬ ከጦር ወታደሮች አንዱ ግንባር ላይ የተዋጋ ውጊያ ላይ የተዋጋ እሱ በምስጢር ሲያይ አየሁ። የሰራው ዳባ ከውጭ የመጣ ትልቅ ነገር ማለት ነበረ። እያንዳንዱ ነገር ካየ በኋላ እነዚህን አየኋቸው። ከዚያም በኋላ ተመኘሁ። ስንመለከት ስግብግብነቱ ያመጣው ጣጣ፣ ራስ ወዳድነቱ ያመጣው ጣጣ፣ ራሱን ያለመግዛት ያመጣው ችግር ማየት እንችላለን። ከዚህ ምክንያት የተነሳ የተለያየ ችግር በእስራኤል ሕዝብ ላይ ሲደርስ እንመለከታለን። ለምሳሌ በዚህ አይምሮ ችግር፣ በምኞት ችግር በመጽሐፍ ቅዱሳችን ብዙ አይነት ሰዎች ማንሳት እንችላለን። ካለ ጊዜ አንጻር ለምሳሌ ምዕራፍ 3 ዘፍጥረት ስትመለከቱ ሔዋንን ማየት እንችላለን። እግዚአብሔር አትብላ ካላት ዛፍ ሰይጣን መጥቶ በዚህ መካከል ካለ ሁሉ እንድትበሉ ተፈቅዶአል ሲባል ሁሉ ተፈቅዶናል፣ ነገር ግን አንዲት ዛፍ አለች ከእሷ አትብሉ ተብለናል። ስለዚህ ነገራት። አይደለም እኮ ሞትን አትሞቱም፣ ከእሷ በበላችሁ ግን እኮ አይኖቻችሁ ይከፈታል፣ እናንተም እንደ እግዚአብሔር የምታውቁ ትሆናላችሁ ማለት ነው። አየች ነው አየች፣ ተመለከተች፣ መኮብጃት ወስዳም በለችው። አይታችሁ ማየት መመኛት። ከዛ በኋላ ወስዳ በለች፣ ለባሏም ሰጠች። አይኖቻቸው ተከፈቱ። ከዛ በኋላ የሆነ ነገር ማየት እንጂ ዓለም ሁሉ እስከ ዛሬ ምስኪን ብሎ የወጣ ከዛ የተነሳ የዓይን አምሮት፣ መኮብጃት፣ ስግብግብነት፣ ራስን ያለመግዛት፣ ራስን ያለመቆጣጠር፣ ባልተፈቀደ ነገር እጅ ማስገባት ማየት እንችላለን። ሰምሰምን ማየት እንችላለን። መሳፍንት ምዕራፍ 13 ምዕራፍ 14 ስንመለከት ምዕራፍ 15 ስንመለከት 16 ስንመለከት ሶምሶን ወደ ፍልስጤም ወረደ። ፍልስጤም ላይ ወርዶ አንዲትን ሴት አያ። ካያት በኋላ ደግሞም አያት፣ ተመለከታት። ለወላጆቹ ሄዶ እንዲህ አላቸው፣ እሷን ለእኔ አጋቡኝ። ስለ አባቶች ነው እዚህ ምን ባንተ ነገድ ውስጥ ባንተ አይሁዳውያን እስራኤላውያን ውስጥ ባንተ ነገዶች ውስጥ ሰው ጠፍቶ ነው ወይ ወደዛው የምትሄደው? አይደለም፣ እኔ እሷን ፈልጌያታለሁ፣ ተመኝቼያታለሁ። ሶምሶን መጨረሻው ዓላማ ዳዊትን ማየት እንችላለን። ንጉሥ ዳዊት በምዕራፍ 11 ላይ ሁለተኛ ሳሙኤልን ስንመለከት ሰውዬ ሰዎች ሁሉ ጦርነት ሄደው እሱ ቤቱ ላይ እየተዝናና አንዲት ሴት ሻወር ስትወስድ በቤተ መንግሥት ነው ያያ። ሰዎችን አስጠርቶ ያችን ልትታጠብ ሴት እስቲ አጣርታችሁ ነው ምንድን ነው? ይኸው የጦር ጀነራል እኮ ከጦር እንትኖች እኮ ከሰራዊት የአንዱ ናት፣ አምጧት አመጣት። ከሰው ያሳለፈ ተኛ። እግዚአብሔር ከዛ በኋላ ወደ 7,000 ያህል እስራኤላውያን መጡ። አላቸው ንጉሥ ዳዊት የሰራው ስራ ቤቱ እስኪናወጥ ድረስ እግዚአብሔር ኦርዮን ገለሃል፣ ሚስቱን ለመውሰድ ሚስቱን ለመውሰድ ኦርዮን ገለሃል። ከአንተ ቤት ጦርነት አይደለም። አንተ የሰው ሚስት ደፍራል፣ የአንተ ሚስቶች በአደባባይ ይደፈራሉ። ይህ ያመጣው የዓይን አምሮት እላቸው ምኞት አይታችሁ መመልከት እና ምኞት የተለያዩ ናት። ማየት የተለያዩ ነው። ሰዎች አይተው እዛ መቅራት። ስለዚህ በዚህ ክፍል ስንመለከት አካን ይህን ነገር አረገ፣ ቤቱ ላይ አመጣ፣ ወሰደ፣ ቤቱ ላይ ቀበር። በሌላ ሁኔታ ሰው የታማኝ ማለት ነው። አብሮ ሰዎች ከሱ ጋር እየተዋጉ እያለ ከነሱ ጋር ካወሰዳም እኮ ከነሱ ጋር መካፈል ነበር። ግን ደብቆ ወስዶ አብሮ እየተዋጉ አብሮ እየሰሩ አብሮ ውጊያ ሜዳ ላይ እያሉ ለራሱ የራሱን እርምጃ ወስዶ ደብቆ። በዚህ ምክንያት እስራኤል ላይ ችግር ሲደርስ እንመለከታለን። ስለዚህ እናንተ ምኞታችን ምን አለ? የእኛ ምኞት ምን አለ? እውነትም እግዚአብሔር የሚያስከብር ነው ወይስ ለእግዚአብሔር ክብር የሚሆን ነው ወይስ እግዚአብሔር ደስ የሚሰኝበት ወይስ የትኛው ምኞት? ስለዚህ እይታችንን ማስተካከል። እውነትም እኔ እያየሁ ትክክለኛ ነገር እያየሁ ነው። በመጽሐፋችን እንደዚያ ሁኔታ ያሉ ሰዎች አሉ። ለምሳሌ ዮሴፍን ከዚህ ከጴጥፋራ ሚስት በእንዴት ምክንያት ሁኔታ የቀረበው ነገር አመልጦ ሸሽታ ተዋት። የጴጥፋራ ሚስት በዮሴፍ ላይ ዓይኗን ጣለች ተብላለች። ዛሬ በዚህ ምድር እየኖርን ያለን ሰዎች እናንተ ምን እያየን ምናያቸው ነገሮች ምን አይነት ነገሮች ናቸው? እውነትም ለመንፈሳዊ ውጊያ የሚመቹ ነገሮች ናቸው? መንፈሳዊ ውጊያን እንድንዋጋ አቅም የሚሰጡ ወይስ አቅማችንን የሚያሳጡ ናቸው? እነዚህ ነገሮች በሚገባ ማየት
አስፈላጊ ነው። ሌላው ካለን ጊዜ አንጻር ስንመለከት ዓላማን መዘንጋት እንደ ወታደር ታማኝ አለመሆን። አካን ወታደር ውጊያ ሜዳ ላይ ያለ ሰውዬ ውጊያ ሜዳ ላይ እያለ እየተዋጋ ግን ታማኝ አለመሆን፣ ለውጊያ ታማኝነት ያጎደለ ታማኝ ሆኖ ያልተገኘ ሌብነትን የተለማመደ ሌባ እንዳንድ ሰው እስራኤላውያን እኮ ክርስቲያኖች ናቸው። በሌላ የእግዚአብሔር ቃል ኪዳን ሕዝብ ማለት ይህ መጽሐፍ ለእነሱ የተጻፈ። ስለዚህ አካን የተባለው ሰውዬ ስንመለከት ይሄ ሰውዬ ዓላማውን የዘረጋ ይሄ ሰውዬ እርም ተብሎ ለእግዚአብሔር የተቀደሰውን ነገር መጠበቅ የሚገባ ሰውዬ፣ ነገር ግን ያን ነገር ስተው እንመለከታለን። ዓላማ ስተነጋና ዓላማን መዘንጋት ሌባ አረገው። ወደ ሌብነት ውስጥ ውጊያ ትቶ ወደ ሌብነት ውስጥ ገባ። የራሱ ያልሆነ ነገር ቤቱ ወስዶ ቀበረ። የማይሆን ነገር ሲሰራ እንመለከታለን። የራሱ ያልሆነ ነገር ማውሳት ሌባ። ያን ብቻ አይደለም፣ በሱ ምክንያት ህዝብ ተዋረደ። በህዝብ ፊት ተዋረደ ራሱ። ስለዚህ ዓላማን መዘንጋት በህዝብ ፊት ያዋርዳል። ዓላማን መዘንጋት ሌባ ያደርጋል። ዓላማን መዘንጋት ፍጻሜን ያበላሻል። ስለዚህ እግዚአብሔር ኢያሱን ህዝቡን ቀድስ፣ እስራኤል መካከል እርም አለ፣ ከህዝቡ መካከል እርምን አስወግድ፣ ከመካከላችሁ አስወግዱ በላቸው። ስለዚህ እያንዳንዱ ነገር ወደ እግዚአብሔር ፊት ይቀርባል ብለህ ንገር። ከዛቸው እያንዳንዱ ነገር ነገ ወደ እግዚአብሔር ፊት ይቀርባላችሁ፣ እግዚአብሔር እያንዳንዳችን ይለያል አለ። ስለዚህ ነገ መጣ። የይሁዳ ነቂጣ እየተጣለ የይሁዳ ነገር ወደፊት መጣ። ስለዚህ የይሁዳ ነገር ተለየ። አሁንም የተለየ ወገን ተለየ። አሁን ሲለይ ቤተሰብ ተለየ። አሁን ቤተሰብ ሲለይ ግለሰብ ተለየ። እንደዚህ ሲባል አካን ላይ ነው የጣለው። ዕጣው ሄዶ በአካን ላይ አረፈ። ስለዚህ ዕጣው በአካን ላይ ሲያርፍ ኢያሱ እንዲህ አለ፣ ልጄ ነው አላቸው። ልጄ ምንድን ነው ያረከው? ያረከው ነገር ንገረኝ፣ አትሰውር፣ ለእግዚአብሔር ክብርን ስጥ፣ አትሸሽግ። ምንድን ነው ያረከው? ይህ ሰውዬ እግዚአብሔርን በድያለሁ፣ ልቡ ደንድኗል። ምክንያቱም ይህ ህዝቡ ከሚቸገር 30 ምናምን ሰዎች ከሚሞቱ እስራኤላውያን ከሚሸሹ ወዮ እኔ ያጠፋው ነገር ያቀልናል። ገና ተፈትሾ አንዱ ሲፈተሽ ሌላው ሲፈተሽ አንተ ጌታ እየተጣለ እንደዚህ ሲባል እግዚአብሔር እየለየ አሁን እግዚአብሔርን በድያለሁ። በውጊያ መካከል የሆነ ሳናኦር ካባ አየሁ፣ ወርቁን አየሁ፣ ብሩንም አየሁ። ከዛ በኋላ ወሰድኩ፣ ቤቴ ላይ ሸሸኩ፣ ውስጥ ላይ ደብቄአለሁ፣ ቀብሬአለሁ። አስቡ። አደገኛ ሰውዬ ወስዶ የሆነ ቦታ ለምን አስቀምጠ? ለምን ይደብቃል? ቤቱ ላይ ቆፍሮ ሲደብቅ የሆነ ችግር አለ ማለት ነው። አስቡ። ቆፍሮ ደበቀ። ለምን ደብቄአለሁ ቤቴ ላይ። ስለዚህ ኢያሱ ሄዳችሁ አምጡ ብሎ ሄደው አመጡ። እያንዳንዱ ነገር አምጥተው በእስራኤልና በኢያሱ ፊት በእግዚአብሔር ፊት ሁሉን ነገር አመጡ። ቤቱ ተበረበረ። እዚህ ቤት ኦፕሬሽን እንደሚደረግ የአካን ቤት ኦፕሬሽን ተደረገ። ከዛቸው እርም ለማውጣት ነው። ዛሬ እግዚአብሔር ማረጋችን ወገኑ እግዚአብሔር ኦፕሬሽን ሳለ ፍተሻ ሳለ ቤታችን ሊፈተሽ ይችላል። ህይወት ሊፈተሽ ይችላል። አገልግሎት ሊፈተሽ ይችላል። እያንዳንዳችን ልንፈተሽ እንችላለን። ፍተሻ ሊደረግ ይችላል። እግዚአብሔር ሊመረምር ይችላል። ጊዜ ሳለ አካን ግን ሰዎች የት ነው እናንተ ሲባል እስኪባል ደርሶ ዕጣ በሱ ላይ በወደቃችሁ አንተ ራስህን ግለጽበት። እኔ በድያለሁ። ስንመለከት አደጋ ነው የሆነ። ይህ ሰውዬ ከእስራኤላውያን ጋር ተያይቶ ዮርዳኖስ የተሻገረ ሰው ኢያሪኮ ላይ የሆኑን ድንኳን ሁሉም ነገር
በሕዝብ ፊት ያዋርዳል። ዓላማን መዘንጋት ቤተሰብን ሁሉ ታሪክን ያጠፋል። ሰው የራሱ ብቻ ተቆጠ እስራኤላውያንን ጎጥቷል። እስራኤላውያን 36 ሚሊዮን ንጹሐን ሰዎች ሞተ። ግን አስቡ፣ በደል የሰራው አንድ አካል እግዚአብሔር እስራኤልን መክድለዋል። አስቡ፣ ይህ ሰው የህዝብ ይወክላል። እንደ ጦር ተዋጊ የጦሩ ሰራዊት ሁሉ መክድሏል ማለት በድሏችን እንዳይበላሽ ፍጻሜያችን ማሳመር ያስፈልጋል። ይህ ሰው የተቀበለትን ተስፋ ሳይወርስ ቀረ፣ ወደ ኋላ አፈገፈገ። ቢያንስ ሰው እንኳን የጎደለው ሰው ችግር አለ ያለው ሀብታም ሆነ ሁሉም ነገር ያለ ፍጻሜን ያበላሻል። ስለዚህ ውጊያ ሜዳ ነን እኔና እናንተ። መንፈሳዊ ጉዞአችንን እየተጓዝናለን፣ እየተዋገናለን። ዓላማን መዘንጋት ግን ለመንፈሳዊ ውጊያ እንቅፋት ነው። ሰዎች መንፈሳዊ ውጊያ እንዳይዋጉ እጃቸውን ይዛል፣ እግራቸውን ይዛል፣ አእምሮን ይዛል። ሌባ ሰው የጠገበውን መዋጋት አይችልም። ሌባ የሆነ ሰው መዋጋት አይችልም። ሰይጣንን ኢየሱስ ስም አልጠችም በፍጹም አይችልም። በሰይጣን ፊት መቆም አይችልም። በጠላት ፊት መንፈሳዊ ጠላቱ ፊት መቆም አይችልም። ስለዚህ አካል ቢሰርቅም አካል ወስዶ ቢደብቅም ምስ ነገሩ ኢያሱ ቢሰወርም ይሄ የሰረቀው ስርቆት ህዝቡ ባይልም ማነው ከእግዚአብሔር ማንም ሊሰወር አይችልም። አጠገባቸው ለሰውዬ ምንም ቢታደርግ ከእግዚአብሔር ሊሰወር አትችልም። ማለት ነው ከእግዚአብሔር ልንሆን እንችልም። እሱ ከእግዚአብሔር ሊሰወር አይችልም። ከእግዚአብሔር ልንሰወር ቆጥቶ የትኛው ነገር የለም። ምናልባት ለወንድም ጉድጓድ እየቆፈር ሊሆን ይችላል። ከእሱ ልትሰወር ትችላለህ። ከአምላክ ግን ሊሰወር አትችልም። አንድ ማንም ይያዘ ለማፋት አያዘ አታመት ማንም ሰው የፈለጋ የሰውን ለምሳሌ ይያዘማል። አንድ ሰው ያዘ አማንዛሪ ነው አንድ ቀን ይያዘ የትማይ ይሄ አፋታ ይባላል። ስለዚህ እግዚአብሔር እስራኤላውያን ከዚህ በኋላ በእንዲህ ነገር እንዳይነካኩ እግዚአብሔር ጨርሶ ሊመጣ ነው። ኢያሪኮን እንዳጠፋት አካልን ከነገሩ እንደጠፋ ማለት ነው። ሁለተኛ ወደዚህ ነገጃቸውን እንዳስገቡ ስርዓት ይዘው ሊኖሩ ማለት አይታቸው ለካ በእግዚአብሔር ፊት እኔ ኪዳን ሰው ነኝ፣ እኔ መጋቢ ነኝ፣ እኔ ወንጌላዊ ነኝ፣ እኔ ቤተክርስቲያን መሪ ነኝ፣ መልኮ መሪ ነኝ፣ ዘማሪ ነኝ፣ ብዙ ገንዘብ ሰጣለሁ። በእግዚአብሔር ፊት ምን ማለት ምን እንዳንዛዛ ምንም አይደለም። እኔ ትናንትና ይጸልይ ነበር ጥሩ የጠላት ሰው ነኝ። በእግዚአብሔር ፊት ወሳኝ ነገር ማለት መንፈሳዊ ውጊያ ለመዋጋት እንቅፋት የሚሆኑ ነገሮችን ከመንገዳችን ማስወገድ፣ ከፊታችን ማስወገድ ወሳኝ ነገር ማለት። ስለዚህ እስራኤል ሕዝብ ተወደደ በአንድ ሰው ከታቸው አንድ ሰው ለሕዝብ በረከትን መሆን ይችላል። ለብዙዎች መዳን መሆን ይችላል። አብርሃም ለዓለም ሁሉ በረከት ሆኗል። ዮሴፍ ለግብፅ ምድር ለብዙዎች በረከት ሆኗል። ጌታችን ኢየሱስ ለዓለም ሕዝብ ሁሉ በረከት ሆኗል። በመጽሐፍ ቅዱሳችን ብዙ የለውጥ ምክንያት የሆኑ ሰዎች አሉ። በሌላ በኩል ደግሞ እንደ ሐዋን አይነት ሰዎችም አሉ። ዛሬ እኔና እናንተ ከሰው የምን እንማራለን? ከአብርሃም ምን ትማራለን? ከዚህ ሰውዬ መንፈሳዊ ነኝ የሚል አብሮ ከሕዝቡ ጋር ይዋጋ የነበረ አብሮ ጦር ያነሳ ሰውዬ አብሮ ከሕዝብ ጋር ይንቀሳቀስ የነበረ በሌላ መንገድ ስርቆት የሚሰጥ ቤቱ ላይ ወጥቶ የሆነ ነገር የሚደብቅ ምን ትማራለች? በሰውዬ ታማኝነት የሚያጎድል ስግብግብ የሆነ አይታቸውን በዓይኖቹ ባረፉበት እዛው የሚቀር እምቢ አልፈልግም መሆን የለበትም ማለት የማይችል እግዚአብሔር እርም ነው አትሞ የተባለው ነገር ለመንካት እጁን ለመዘርጋት የሚፈራ ሚገርም እግዚአብሔር ሕዝብ ሁሉ በድለዋል ብልም እስራኤል ሰርቆኛል ብልም እስራኤል እኔን ኃጢአት ሰርተዋል በድሎኛል ብልም ዞሮ ዞሮ ግን ጥፋት በሰራው ሰውዬ አረፈ። እንዳቸውን ኃጢአተኛው ተለየ። እግዚአብሔር ኃጢአተኛውን ለይቶ ይመጣል እንዳንሳ። ነገር ግን ለኃጥኡ የሚመጣ ነገር አንዳንድ ጊዜ ለጻድቁ ሊተርፍ ይችላል። እዚህ ጋር ለ31 ሰዎች ተረፈ። ያልሰሩ ሰዎች ባልሰሩ ጥፋት 33 ሰዎች አረፉ፣ ሞት። እዚህ ቦታ ባለትዳሮች ቤታችን መወከል እንችላለን። ወጣቶች አብረን የሚሰራበትን ስራ መስክ መወከል እንችላለን። አካል ቤቱን ወከለ፣ ልጆቹን ወከለ፣ ወንድ ሴት ልጆቹን ወከለ። አይታቸው ምንም
አሳልፎ ይናገር እንጂ ሳይጠይቁት ይቀሩ ይሆኑ። ስለዚህ ከኃጢአተኛ ጋር አንተባበር፣ ከአድመኞች ጋር አንተባበር፣ ክፉ ስራ ከሚሰሩ ሰዎች ጋር አንተባበር። ራሳችንን ማውጣት ይሄ ነገር አይመለከተኝም፣ በዚህ ጉዳይ እጄን አላስገባም፣ ይሄ ነገር ወደ ቤት አላመጣም ብሎ እዛው ማቆም ይሻላል። የኢያሱ መጽሐፍ ምዕራፍ 7 እስራኤልን አስደነገጠ። በድል እየተጓዘ ሃሌሉያ እያለ የሆነ ነገር ሲከሰት ህዝቡ ሁሉ ደነገጠ። ምን ያለው ምዕራፍ መጨረሻ ጋር ስትመለከቱ ህዝቡ ይሄ ሰውዬ ሰብስበው ሁሉም እስራኤላውያን በድንጋይ እሱን ቤተሰቡን ያለው ነገር ሁሉ በድንጋይ ከወገሩ በኋላ ሁሉ ነገር በእሳት ካቃጠሉ በኋላ ይላል። ካቃጠሉ በኋላ እንደዚህ ይላል፣ ክምር ከመሩ። ከዚያ በኋላ እግዚአብሔርም ከቁጣው ትኩሳት ምን ሆነ? ተመለሰ። ከምን በኋላ ደከማችሁ? እስቲ አጠገባችሁ ለምን እየደከምክ ነው ወይ ባሉ ጨርሻለሁ። ከምን በኋላ እግዚአብሔር ቁጣው ምን ሆነ? ከቁጣው ምን ሆነ? እስሙ ሰውን ገሎ ሰው ከተሰቃየ በኋላ የሰው ነገር ሁሉ ወድሞ ከተቃጠለ ሁሉም ነገር ካከተማ በኋላ እያንዳንዱ ነገር ካለቀ በኋላ እግዚአብሔር ምኑ ተመለሰ? ወደ ህዝቡ ተመለሰ። እግዚአብሔር ይመለስልን። አሜን። ይገርም ነው። ዘዳግም ላይ አንተ ስባረክ ደስ እንደሚለኝ ሳጠፋህ ደስ ይለኛል። ስትታዘዝ ባርካለሁ፣ እንደዚህ ያደርጋለሁ ካለ በኋላ ማስመት ስታዩ ነቅራለሁ። ልክ እንደዚህ እንደዛው ማለት እግዚአብሔር ኪዳኑን አክባሪ፣ ኪዳኑን የሚጠብቅ አምላክ እንደሆነ ማለት ይችላል። ምናልባት ዛሬ ምን አይነት ነገር ነው እየተናገረ ነው? ሌሎች ከባድ ሊሆን ይችላል። ይሄ መቼም ቢሆን መልእክቴ ተዘጋጅቼ ጸልዬ ለራሴን ለህዝቡም ነው የሚያቀርበው። ለእናንተ ከተናገረ ለራሴን የምናገረው በዚህ መጽሐፍ ክፍል ራሴን ህይወቴን አለ። ስለዚህ እኔም እናንተ ከድል በኋላ ከስኬት በኋላ እግዚአብሔር ነገሮችን አመቻችቶ ወደ ከፍታ ካወጣን በኋላ ተሳካልን፣ እግዚአብሔር ረዳኝ ካልን በኋላ ትናንትና የረዳንን ያገዘንን እግዚአብሔር መለኮታዊ ምሪቱን አለመርሳት፣ ፈቃዱን አለመርሳት፣ ሁልጊዜ እግዚአብሔርን ማነጋገርን አለመርሳት፣ መንፈሳዊ ልምምድን አለመተው፣ ሁልጊዜ እግዚአብሔርን ማነጋገር ስራችን ሊሆን ይገባል። የእግዚአብሔር አመራር ሁልጊዜ መፈለግ። ሁለተኛ ቃል ኪዳንን መጠበቅ። ቃል ኪዳንን አናፍርስ። ምናልባት ብዙ ሰዎች ቃል ኪዳን ገብተን ሊሆን ይችላል። ምናልባት ጊዜ አረጋለሁ ብለን ቃል ኪዳን ገብተን ሊሆን ይችላል። አንዳንድ ጊዜ ብዙዎቻችን ያው ከሀዲያ ከከምባታ የመጣ ሰዎች ባራና ከል ካካል ምናልባት ከምባትኛ መስማት ለማይችሉ እናገራለሁ። በቃ እንሰትም ይለያል መገኔ መለለሚያ ከየስም እያንዳንዱ ቡናን ቆጥረው እንደዚህ ይሄ ለእግዚአብሔር የተለየ ነው። እንስሳን ይሄ ለእግዚአብሔር የተለየ ነው። ከሰሚያ ካኑን ተለቆት ይባል እያንዳንዱ ነገር ለእግዚአብሔር ይለያል። አይረኩም ካስፈለገ ያን ነገር ሊሸጡ ከፈለጉ ወይ ለቤተ ክርስቲያን አምጥተው ይሄ ወይ ከዚህ ይሰጡስ 10 ይዘው ለእግዚአብሔር ሰጥቻለሁ በዚህ የፈለጋችሁት ማን ብላችሁ ውሰዱ ነው ይለያል። አንዳንድ ሰዎች ከደሞዜ የመጀመሪያውን ደሞዝ ለጌታ እሰጣለሁ ቃል ኪዳን ገብተዋል ማለት ከሰው ጋር ይሁን በግል ተናግሯል ወይ አስራቴን በታማኝነት እሰጣለሁ ብሎ ቃል ኪዳን ገብተዋል። በግል ነገር የተለያዩ አይነት ሰዎች ቃል ኪዳን ገብተዋል። አንዳንድ ሰዎች አጋንንት ምናልባት ለእጮኞቻቸው ቃል ኪዳን ገብተው የመጡ እዚያ ጋር ሲገቡ ደግሞ ያን የተዉ ሌላ ያመጡ ወይ ሌላ ያደረጉ ማለት ሊኖሩ ይችላል። ቃል ኪዳንን ማሰብ ወሳኝ። የገባነውን ቃል ምን ብለን ቃል ኪዳን ገባን በእግዚአብሔር ፊት ሲመቸን ይሁን ሳይመቸን ይሁን አገር ቤት ይሁን መንገድ ላይ ሆነን ይሁን እዚህ ከገባን በኋላ ምን አለ ያን እግዚአብሔር ይጠብቅ። ለቃል ኪዳናችን ሊበል ታማኞች። ቃል ኪዳንን አለመጠበቅ፣ ቃል ኪዳንን ማፍረስ በጠላት ፊት መቆም ይከለክላል። ቃል ኪዳንን ማፍረስ የተረገመ እንድንረገም ይሄ ጠላት እንዲያስደንቅ ምክንያት ይሆናል። ቃል ኪዳንን ማፍረስ እዚህ የእግዚአብሔር አብሮነት ይከለክላል። እግዚአብሔር ከዚህ በኋላ ከእናንተ ጋር አልሆንም
እናንተ ምን ያህል ቃል ኪዳን እንጠብቅ አምላካችን ጋር ላለን ቃል ኪዳን ምን ያህል ታማኞች ያን ብቻ ነው። እዚህ ክፍል ዓላማን መዘንጋት ሌላ መዘዛ መጠለ እስራኤላውያን ህዝቡ ተጎዳ፣ ንጹሐን ሞቱ፣ ሰዎች ወደ ኋላ ተገፈፉ። ወደፊት ማየት የሚገባቸው ሰዎች ወደ ኋላ መጡ። ወደ ኋላ ምክንያቱም ቤታቸውን እስከ ፍታሻ አርገው እስኪጨርሱ ድረስ ምናልባት አንድ ወር ሊፈጅ ይችላል፣ ቀናቶች ሊፈጅ ይችላል። ወደፊት የሆነ ቦታ መድረስ የሚገባቸው ሰዎች አሁን ወደ ኋላ ተመልሰው ቤት ፍታሻ ተጀመረ። ታጉላላ ህዝቡ ማጉላላ ዓላማን የተነኩ ሰዎች፣ መንፈሳዊ ውጊያ ሰዎች እንዳይዋጉ ወደፊት መዋጋት የሚገባቸው ሰዎች ወደ ኋላ ተመልሰው ሌላ ስራ ውስጥ እንዲገቡ ሆምወርክ ይሰጣል። ሆምወርክ መንግስት ለራሳችን ሆምወርክ መንግስት ለሰዎች ሆምወርክ መንግስት ወደፊት የምንሰጥ ወደፊት ስራ እየተነገረ ወደፊት አገልግሎት ያገለገለ ወደፊት ይቀጥል። በቃ ቤትን እየመረገ ወደፊት ወደ ኋላ ተመለስ። እስራኤላውያን አፈር ወደ ኋላ መለስ። ስለዚህ ዓላማ መዘንጋት ሌባ ያደርጋል። ዓላማ መዘንጋት በህዝብ ፊት ያዋርዳል። ዓላማ መዘንጋት ፍጻሜን ያበላሻል። ያን ብቻ አይደለም። በዚህ ክፍል ስንመለከት የዓይን አምሮት በአካል ላይ በሌሎች ላይ ጉዳት አምጥቷል። ስለዚህ እኔና እናንተ እነዚህ ነገሮች ሁሉ አይተን መንፈሳዊ ጉዟችን መንፈሳዊ ውጊያ እየተዋጋን ከፊት ለፊት እንቅፋት የሆነ ነገር ነው። እነዚህ ነገሮች እናስብ። እንጸልያለን። መንፈሳዊ ውጊያ እየተዋጋን አለን። ውጊያ ላይ ነው። እየተዋጋሽ እንደ ባለትዳር እንደ ወጣት ከውጊያ ነፃ የሆነ ክርስቲያን የለም። ክርስቲያን ሁሉ ውጊያ ላይ ይላል። የሚጸልዩ ሰዎች እየተዋጉ ናቸው። የሚያገለግሉ ሰዎች እየተዋጉ ናቸው። የሚመሩ ሰዎች እየተዋጉ ናቸው። ባለትዳሮች እየተዋጉ ናቸው። አገልጋዮች እየተዋጉ ናቸው። ውጊያ ላይ እንዴት ናቸው? እየተሸነፋችሁ ነው? እያሸነፋችሁ የምትሸነፍ ከሆነ ምንድን ነው ለመሸነፍ ምክንያት? ለምን ተሸነፍ? አስብ። ለምን ተሸነፋችሁ? የዛሬ ቤተክርስቲያን እየተሸነፋችሁ ውጊያ ሜዳ ነው። እኔና እናንተ እየተሸነፍን ጌታ ጋር አትውጡ። ከዚህ በኋላ ጌታ ጋር አትውጡ። መልእክት ፕሮግራም አልጨረስም። እንዴት ናችሁ? እግዚአብሔር በምን ረዳችሁ? ከረዳችሁ በኋላ ምን አረጋችሁ? ቃል ኪዳን አክባሪዎች ናችሁ። ከጌታ ጋር ከአምላካችሁ ጋር ለገባችሁ ቃል ኪዳን ከዚህ በኋላ አልረክስም፣ ንጽሕናዬን እጠብቃለሁ፣ ከዚህ በኋላ ኃጢአት አላደርግም፣ ከዚህ በኋላ መጠጥ አልጠጣም። ምናልባት አንዳንዱ መጠጥ አልሰራም ብሎ ቃል ኪዳን ገብቶ ሊሆን ይችላል። ለእግዚአብሔር የማይገባው ነገር አልነካም፣ ከእግዚአብሔር ክብር ጋር የማይሆኑ ሰዎች አብሬ አላሳልፍም፣ ከክፉ ጓደኛ ጋር ከዚህ በኋላ አልውልም ብለን ቃል ኪዳኑን ገብተን ሊሆን ይችላል። እንዴት ነን? መንገዳችን እንዴት ነው? ህይወታችን እንዴት ነው? ቤታችን እንዴት ነው? መኝታችን እንዴት ነው? ሰፈራችን እንዴት ነው? ስራ ቦታችን እንዴት ነው? ቃል ኪዳንን አታፍርስ። ቃል ኪዳንን ጠብቅ። ከባድ ቢሆን ሁኔታ ያለበት ቦታ ማይመች ቢሆን ህይወት ከባድ ቢሆን የምታልፈው ኑሮ መራራ ቢሆን ነገሮች ማይመቹ ቢሆን ነገሮች ተገላምጦሽ ቢሆን ቃል ኪዳንን ጠብቅ። ቃል ኪዳንን አክብር። ቃል ኪዳንን አታፍርስ። ማፍረስ ሌላ ችግር ያስከትላል። መሸሽን ያመጣል። መዋረድን ያመጣል። ዓላማን አትዘንጋ። ውጊያ ሜዳ ላይ ነህ። ታውቃለህ። እየተዋጋ ነው። 24 ሰዓት ከሚዋጋ ጠላት ጋር እየተዋጋ ነው። እስኪ ቆመን እንጸልያለን። 24 ሰዓት ከሚዋጋ ጠላት ጋር እየተዋጋ ያለ መንፈሳዊ ውጊያ የ24 ሰዓት ብቻ አይደለም። መንፈሳዊ ውጊያ ይቺ ምድር እስኪለቅ ድረስ ጌታ መጥቶ እስኪወስደን ወይም እግዚአብሔር ጠርቶ ወደ እሱ እስኪሄድ ድረስ ውጊያ ላይ ነው። ክርስቲያኖች በውጊያ ላይ ናቸው። ክርስቲያኖች በጦር ሜዳ ላይ ናቸው። አንዳንዶች ጠላት በሽታ ሊዋጋ ይችላል። በተለያየ መንገድ ሊዋጋ ይችላል። ስራ በማጣት ሊዋጋ ይችላል። ስኬት በመከልከል ሊዋጋ ይችላል። ሁኔታዎችን ባለመመቻቸት ሊዋጋ ይችላል። በሮችን በመዝጋት ሊዋጋ ይችላል። በተለያየ መንገድ በኪሳራ ሊዋጋ ይችላል። ስለዚህ ውጊያ ላይ ነህ። ውጊያ ላይ ነህ። ፈትሽ። ቤት ሳይበረበር ኦፕሬሽን ሳይደረግ ዛሬ ፈትሽ። ከቤት ነውረኛ ነገር ካለ ከቤት አውጣ፣ ከህይወት አውጣ፣ ከኑሮ አውጣ። እግዚአብሔር የማይከብር ነገር ካለ ከሰፈር አውጣ። የአካም ቤት ተመረመረ፣ ብርበራ ይደረጋል።
የአንዳንዶች ቤት የአንዳንዶች ሕይወት እግዚአብሔር በርባራ ሊያደርግ ይችላል። እስራኤልን እግዚአብሔር ኢየሩሳሌምን በመብራት ይፈትሻታል ብሎ ነበር። ዛሬ ጊዜ አለ ንስሐ ልንገባ። ዛሬ ጊዜ አለን ወደ እግዚአብሔር ልንመለስ። ዛሬ ጊዜ አለን ንስሐ ገብተን መንገዳችንን ለማስተካከል። ንስሐ ለመግባት የምትፈልጉ አላችሁ። ከአምላካችሁ ጋር ለመታረቅ ቃል ኪዳን አፍርሻለሁ። ከአምላኬ ጋር እኔ ለአምላኬ የገባሁትን ቃል ኪዳን አልጠበኩም ብትሉ አላችሁ። ዓላማዬን ዘግቻለሁ ብትሉ አላችሁ። በማይሆን ነገር ተነካክቻለሁ ብትሉ አላችሁ። ዛሬ እንታረቅ፣ ከጌታ ጋር እንታረቅ። ጌታ ከኔ አትለይ ይበል። በጠላቴ ፊት መሸከል አልፈልግም በሉ። ጸሎት እያደረግን ጸሎት አድርጉ። ከጠላቶቻችሁ ፊት አትሽሹ። ጠላት ከእናንተ ይሽሽ። ጠላት ይዋረድ። ጠላት ከአንተ ይሽሽ። አንተ ለጠላት የተቀባደስ ጠላት ለአንተ ጀርባ ይርስ። ጠላቶቻችን በእኛ ፊት የመቆምን ጉልበት ይዙ። እስማኤል በጠላቱ ፊት የመቆምን ጉልበት አሻሻ። መሸከል አልፈልግም በል። ከጠላቴ መሸከል አልፈልግም በል። በጠላቴ አሸናፊ መሆን እፈልጋለሁ በል። እግዚአብሔር ከፊት እንቅፋትን አስወግድ ይላል። እንቅፋቶችን ከፊት ለፊት አስወግድ። የጉዞ እንቅፋቶችን አስወግድ። ከሕይወት እንቅፋት አስወግድ። ከኑሮ እንቅፋት አስወግድ። ወደ በረከት እንዳትገባ ፊት ለፊት ያለው እንቅፋት አስወግድ ይለናል። እኔና እናንተ የኮንሶ ቤተክርስቲያን እንቅፋቶችን ታስወግድ። ሎክሽን በሰባቱ ሎክሽን ያለን ሰዎች ከሎክሽኑ እንቅፋትን አስወግድ። ከስራ ከቤት እንቅፋት አስወግድ። ከኔ ጋር የምንስማማ ሰዎች ቀኝ እጃችን ወደ ላይ አንስተን እንደዚህ ብለን ጸሎት እንጸልያለን። ለራሳችን፣ ለሕይወታችን፣ ለሎክሽኑ፣ ለባለትዳሮች፣ ለትዳራችን፣ ወጣቶች፣ ለሕይወታችን ልክ ኢያሱ ጨክኖ አካልን ከነድሮ አቃጥሎ እንዳስወገደ ከዛ በኋላ እግዚአብሔር እንደተመለሰ በዚህ አይነት በጭካኔ ነው መጨክነ እንደዚህ ብለን እንጸልያለን። ቀኝ እጃችን ወደ ላይ አንስተን እግዚአብሔር ሆይ አንተ መሐሪ ይቅር ባይ፣ አንተ ምስጢርን የምትገልጥ የተሰወረብህ አንድን ነገር የሌለብህ አምላክ እንደሆንክ አውቃለሁ። ጌታ ሆይ ንግዳታ ባለማወቅ አንተ የበደልኩትን ቃል ኪዳን በማፍረስ ባልሆነ ነገር ውስጥ በመግባት አንተን በድዬ ጌታ ሆይ ለጠላቴ አሳልፈህ ሰጥተኸኝ የተጎዳሁበት፣ የከሰርኩበት፣ የተዋረድኩበት ጌታ ሆይ ያ ጊዜ አሁን ይብቃል። ዛሬ ካንተ ምሕረትን ይቅርታ እለምናለሁ። ዛሬ ሕይወቴ፣ ቤቴ፣ ኑሮዬ፣ ትዳሬ፣ ወጣትነቴ ዛሬ ቀድሰኝ። ዛሬ እርም የሆነ ነገር ከኔ ሕይወት፣ ከኔ ቤት፣ ከኔ ሰፈር ዛሬ ላቆይ